እሷን ክፍተት አድርጉላት። ዙም አይሆንም እንዴት እንደሚያናድድ ሲዝ ንገሩኝ እናንተ ይታያል። ያላ ፍራሽ ላዙሮ እንደ ካሜራው እናቱንም አባቱንም ወገኑን የሚጠቅም እንግዲህ ጓደኞች ናቸው። ፈጣሪ ያክብራቸው። ስላስታወሳችኋት እንግዲህ እግዚአብሔር ሁላችሁንም ያስታውሳችሁ። አንቺንም እንኳን እንግዲህ ደስ አለሽ። ላኔ እሱ አንተ ወለደልሽ። መልካም ልደት። እንግዲህ 9 ዓመቱን ደግሞ እንዲሰብሰብ ብለን የምናከብር ያድርገን። ሀገሩን የሚጠቅም ላንቺም ሀገሩን ወገሩን ራስሽን ቀብያ። አመሰግናለሁ። የምር አመሰግናለሁ። አልጠበቅኩም። እግዚአብሔር ያክብርልኝ። አሜን። ተሻሻለ ለራሳ ይጣፍጣል። የሚታይ አትታይም። አሁን ቅድም ገብታለች። በሉ የሚጠጣውን ቀዱ። በቃ ቁጭ በይኔ። እሺ ይቀመጡ ይቀመጡ። ሰላም ውድና የተከበራችሁ የማክቤል ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ነገር መጥተናል ማለት ነው። እንግዲህ ስንታየው በማታውቀው ሁኔታ በፊት ላይ ዝግጅት አድርገን ነበረ ማለት ነው። እንግዲህ ያ ሰርፕራይዝ ስለነበረ ሰርፕራይዙን ከሷ አፍ እንሰማለን ማለት ነው። እናንተ ግን እስከዛው ድረስ ቻናሉን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ፣ ሼር በማድረግ ማክቤል ዩቲዩብ ቻናልን አበረታቷት። የምትፈልጉትን ጥያቄ ጠይቋት ማለት ነው። ዛሬ ሰርፕራይዝ ነበረ። ሰርፕራይዙን እንዴት አየሽው? እና እስኪ አንዳንድ ነገሮች በይ ደግሞ ከኬኩም እየቀመስ እየበላን እናወራለን ማለት ነው። አባን ተቻሰችም ኖራል። ከመጀመሪያው ማንካ አስቀርታለሁ እኔ ማለት ነው። ለሷ ብቻ ማንካ ይዛ መጣች ማለት ነው፣ ኬኩን እንዳልበላ። በይ እንግዲህ ምን ተሰማሽ ፕሮግራሙ ላይ? አይ የእውነት አስደስታችሁኛል። እግዚአብሔር ያክብርልኝ። እንደዚህ አልጠበቅኩኝም ነበረና ልደት እንደሆነ አውቃለሁ፣ ግን ደግሞ እናንተ እንደዚህ ሰርፕራይዝ አይደለም፣ ይሄ ፕራንክ ነው። ፕራንክ ነው ግን በሚገርም ሁኔታ ተሳክቶልናል። ጭራሽ ነው ያላወቅኩት። አንድ ጓደኛችን አለች እና የሆነ ፕሮግራም አለኝ ስትለኝ የምር አምኛታለሁ። እሷ እንደዛ ልታደርግ ነው የመሰለኝና ትንሽ ደባብሮ የነበረ ደግሞ ያንን መልበስ ምንም አልፈለኩም ነበረ። እሷን እንዳይከፋት ብዬ ለብሼ እኔን ራሴን አንጥተው እዚህ ያቆሙኝ ማለት ነውና የእውነት ከልቤ ነው። እግዚአብሔር ያክብርልኝ። አልጠበቅኩም ለዚህ ጭራሽ። ስላከበራችሁኝ የድንግል ማርያም ልጅ ያክብርልኝ። እንግዲህ ደግሞ እኔ ባለም ብድራችሁን ባለም እንድመልሰው ይሁንልኝ ማለት ነውና ግን ስለ እውነት አስደስታችሁኛል። እግዚአብሔር አምላክ ሁሌም በህይወታችሁ ያስደስታችሁ።
ከላይ ብዬ ባላመሰግንም ሁላችሁም እዚህ ያላችሁ ስም ባልጠራም እንኳን እንዳስደስታችሁኝ የድንግል ማርያም ልጅ ያስደስታችሁ። አመሰግናለሁ ስላደረጋችሁልኝ ነገር። በህይወቴ ምንም ነገር በብዙ ነገር እደሰታለሁ፣ ግን መቼም የማልረሳው ሰርፕራይዝ ነው የእውነት ያደረጋችሁልኝ ማለት ነው። እና አልቅሼ ነበረ ቅድም ጨርሼው ነው። የእውነት ስላልጠበቅኩ በጣም ነበር ያለቀስኩት። በጣም ደስተኛ ሆኜ ነበረ። ያው ቪዲዮን ሸር እናደርጋችኋለን ከዛው ላይ ታዩታላችሁ። እና በጣም ደስተኛ ያደረጋችሁኝ እግዚአብሔር አምላክ ደስታ ይስጣችሁ። በእናታችሁ ምን እንደሆነ ታውቃላችሁ ቤተሰብ፣ መጀመሪያ ላይ ቪዲዮ ቀድመን እንዳንሰራ ትነቃብናለች ብለን ቪዲዮ አልሰራንም ማለት ነው ቅድሚያ እንጂ ቅድሚያ ኬኩ ከመቆረሱ በፊት መጀመሪያ ላይ መግቢያ እንሰራ ነበረ። ግን ደግሞ አልቻልንም፣ ምክንያቱም ትባንንብናለች። ከዛ ፕራንኮ ይባላሻል እና እሷ ፎቶ ሼር አድርጋ ስለነበረ እድሜውን ምንም እናውቃለን። ሼር ስለተደረገ ከዛ በኋላ ከጓደኞቻችን ጋር ተጋርተናል፣ አወራንበትና ለምን ሰርፕራይዝ አናደርጋትም ለምን አናስደስታትም ማለት ነው። ትንሽም ብትል የሰው ደስታ ያስደስታል እና ያንን ነገር አደረግን። ዛሬ ፋክትን አደረግናት ማለት ነው። በስተመጨረሻ ላይ የተረፈው ለቪዲዮ ብዬ ጥያቄ፣ ምክንያቱም በዛ ሰዓት ላይ ሰው የሚያየው ደስታውን ምኑን እንጂ በስነ ስርዓት ፎቶውን ምንም እንትን አላለም ነበረ። ግን ጥያቄው ምን እንደተሰማት ለመጠየቅ ደግሞ ታውቃላችሁ ዩቲዩበር እንደመሆኔ አንፃር እየጠየቅኳት ያለሁት ማለት ነው። እና ስሜቱ ያው ያኔ እያለቀሰች ነበር። ግን አሁንም ሶፍት ባመጣላት ጥሩ ነበረ። ግን አላለቅሳለች። ግን ቪዲዮ ላይ ያለ መሰለኝ። ቪዲዮ ላይ እንደው ቀረብ አድርጌ እንለቅላቸዋለን እና በጣም ነው ያስለቀሱኝ። ተበቅለውኛል። እንግዲህ እኔ ሳናድዳቸው ነበር የቀረብኩትና ያው በደስታም ቢሆን ተበቅለውኛል፣ አስለቅሰውኛል ማለት ነው። ያኔ እንደውም አልተበላልሽም እንደው ኬኩን እንደው ምትበይልን አሁን በእኛ ግብዣ ቡናም አፍልተናል። በነገራችን ላይ ቡናም አፍልተናል። እንግዲህ ቤተሰብ አንዳንድ ጊዜ የሰው ደስታ ያስደስታችኋል። ለምን እንደሆነ አላውቅም። ዛሬ ላይቬ ላይም ብላችሁኛል። ለምሳሌ እሟሟልች እና ብዙዎቹ ማሪ ቤት አለች ብላችሁ ጠይቃችሁ ነበረና ደበርበር ብሏት እሷ ደግሞ ትንሽ ተኝታ ነበር። እኔም ደግሞ ያው ሰርፕራይዝ ላይ ብሏት መጨረሻ ላይ ይወጣል ብዬ ወጥቼ ነበረ ላይቭ ዘግቼ እና ዛሬ በጣም ደስ ይል ነበር። አንዳንድ ጊዜ ዙሪያ ያሉትን ጓደኞች በትንሹም ቢሆን የሆነ ነገር አቅዶ የሰው ሀገር ላይ ላይሳካ ይችላል። ግን በትንሽ ነው ሳለን ትንሹ ሰዎችን ማስደሰት እንችላለን ማለት ነው። እና ቡናም ቀርቦልናል እንጠጣ። የምር ቃላት ነው ያሳጣቸው ለመናገር። ጭራሽ እስከመጨረሻው ደቂቃ ድረስ አላመንኩም ነበረ። የማን ነው ያን በእንትን ነው በቃ ሌላ ሰው አድርገን ከእንግዳ ከውጭ ይመጣሉ ብለን ነው እንትን ያደረግናት። አዎ እና የሆነ ኬኩን ምኑን ሲያቀራርቡ እንዴ እነዚህ ሰዎች ሊያቀልጡት ነው እንዴ ሰውየው ሳይመጣ ወይ ሰዎቹ ሳይመጡ እያልኩኝ ራሴን እየጠየቅኩ ነበረና ነይ እዚህ ሲሉኝ የምር ነው ግራ ይገባኝ። ማርያም ነው ሰውነቴ በጣም እየተንቀጠቀጠ ነበር። እንደ ነገር ለቤታችን ብላይ ሰው ይመጣል ብለን አቅርበናታል። ልበሽ ብለን ሰባትነት በማትነቃው መልኩ ማለት ነው። ምክንያቱም አንቺ ታስፈልጊያለሽ ለሚመጣው ሰው ብለናት አስለበሰቻት ማለት ነው በግድ። ለዛም እንዲህ ችግር አለው እንዲህ ይሆናል አለች። እኛም ለበስ፣ ሌሎችም ለበሱ። ከዛ በኋላ አንቺ እንድትለብሽ ይልኝ ይፈልጋሉ። እኔ ደስታ አያስደስትሽም እንዴ ብላ አንቺ ስትላት ለበሰ። ቁጫ ላይ ፍለሚት ማለት ነው። ተነሽ ብላ አንቺ ነው ስንላት በቃ የለችም። የምር መቼም የማረሰው ሰርፕራይዝ ነው። ምንም አይነት ካሁን በኋላ በምንም አይነት መልኩ ሰርፕራይዝ ቢደረግ እንደዛሬ ሰርፕራይዝ አልሆነ። የምር ነው ድንግልን ማለት ጭራሽ ያልጠበቅሽው ነገር ያላሰብሽበት እና ደግሞ በከፋሽ ሰዓት ሲሆን ደስታው በጣም ትልቅ ቦታ አለው ለኔ ማለት ነው። ይሄ የሚገባኝ ነገር እውነት ለመናገር ተመልካቾቻችን ይሄ የሚገባኝ ነገር ሆኖ አይደለም። እኔ ለነሱ ምንም አድርጌላቸው አላውቅም ወይ የሆነ ነገር አድርጌ ወይ ሳስከፋቸው ምናምን እንጂ ምንም ነገር አድርጌላቸው አላውቅም። እና ዛሬ እነሱ እንደዚህ በትልቅ ነገር ሰርፕራይዝ ሲያደርጉኝ የምር በጣም ነው እንትን ያለኝ። እንግዲህ እኔም ደግሞ ባለም ብድራቸውን መልሳለሁ ብዬ ተስፋ አደርጋለሁ። አምላክ እድሜ ጸጋውን ከሰጠን
እናስመልስሻለን። ለብድሩ አንድ ቀን እናስመልሳታለን። ከካሜራ ጀርባ አሉ አላስወራሉን እኮ እና እውነት ለመናገር ያው የሰው ደስታ ስለሚያስደስት ይሄ ይገባታል። የዋህ ናት፣ በተለይ ደግሞ ሰውን አክባሪ ናት እና እናንተም ደግሞ ቻናሏን አበረታቷት። ሀገር ቤት ስትገባ ደግሞ የበለጠ ትሰራበታለች ብዬ አስባለሁኝ። እንግዲህ የኔ ቤተሰቦች ብዙዎቹ ላይቬ ላይ ቁጭ ስለምትል ታውቃላችሁ። ስለዚህ አበረታቷት፣ በላይ ይሁንባችሁ፣ አበረታቷት። ከዛ በኋላ ደግሞ ቻናል አድጎ ደግሞ ቻናልን በዛው እናንተንም ልታመሰግን ትቀርባለች እና ሁላቸውም የአንዱ ደስታ ያስደስታል። ስለዚህ ሰብስክራይብ ደግሞ አይከፈልበትም። ሰብስክራይብ አድርጉ። ይሄ ቪዲዮ ላይ እንደው ላይክ ይበዛ እንደው ሌላውን አለመድማት ወደ ላይክ ታስገባት ደስ ይለኛል። እንግዲህ ቪዲዮችን ኤዲት አድርገን ቀንጨብ ባለችው መልኩ እንለቃለን ማለት ነው። ከቻልኩ ሌላ ትንሽ አውርቼበት ብለቅ ደስ ይለኛል ከተመቸን እና ላይክ እንድታደርጉ ጠይቃችኋለሁ። በስተመጨረሻ ለተመልካቾች ማለት የምትፈልጊው ካለ መድረኩ ይኸው። እኔ ማለት እናንተኑ ነው ማመስገን የምፈልገው። እንግዲህ ሰው በቃላት ይሄ ነው ቢሉት እንትን አይደለም እና ደስታዬም እንትን አይደለም፣ ይሄ በቃላት የሚገለጽ አይደለም። የዛሬው እውነት ለመናገር እኔ ያን ያክል ትልቅ ነገር የምፈልግ ሰው አይደለሁም፣ ግን ለዚህም ቢሆን ከልክ በላይ ነው ዛሬ ያስደሰቱኝ። አመሰግናለሁ። እንግዲህ ስም መዘርዘርም ካለብኝ ዘረዝራለሁ፣ ግን ሁላችሁንም እዚህ አብራችሁኝ በጀማዓ የምትኖሩ ከአባታችን እስከ ልጆቹ ድረስ ትንሿ አባታችን ቢዘገይብንም ለልጁ እኔም አለሁ። ሁላችሁም አመሰግናለሁ። እግዚአብሔር ያክብርልኝ። የእውነት በሄዳችሁበት የድንግል ማርያም ልጅ ከፊት ከኋላ ይቅደምላችሁ። አመሰግናለሁ። ሁላችሁንም እወዳችኋለሁ። ስላከበራችሁኝ የእውነት እግዚአብሔር ያክብርልኝ። እኛን ከሆነ አይደለም ልጃችንን ብለን ማክቤልን ብለን ሀኒ ከኋላ ሆነ ማለት ነው። እየተሞጣሞጠች ነው። እንግዲህ እግዚአብሔር አምላክ ደግሞ እድሜ አርዝሞ ትልቅ ሰው ሆነ። እግዚአብሔር አምላክ እንግዲህ ያው እድሜን የሚጨምረው ፈጣሪ ነው። እድሜ አርዝሞ ከዛ ላይ ደግሞ ሀገርን የሚወድ ቤተሰቡን የሚወድ እናት አባቱን የሚያከብር ያላችሁ ብያለሁ። አሜን። እንግዲህ ይመቻችሁ። በተለይ በራሴ በኩል ጨርሻለሁ። ዘፈኑ ከዛ ድምጽ ይባላል። አቤታችሁ ካሜራ ውድ ቤተሰብ እንግዲህ እዚህ ጋር መቅዲ ኬክ እያቀበበለች ነበረ። እኔም ደግሞ ከዛ ካሜራውን ወደ ራሴ አዞርኩኝና ማክቤልን ምን ተሰማሽ ብዬ ልጠይቃት ነበረ። ከዛ ሀኒቾ በወሬ ያዘችኝ። ከዛ በኋላ ኬኩን ተቀበልኩኝና ወደ ማክቤል ጠጋ አልኩኝ ማለት ወደ ገንዘቤ ጠጋ አልኩኝና ምን ተሰማሽ አልኳት ማለት ነው እያሾኳሾኩ